መንገደኛው ባለቅኔ ከድርሰተቴ ደራሲና ተራኪ ተስፋ ያየለ የመንገደኛው ባለቅኔ ከድርሰተቴ ፍልስፍናዎች ሐቂቃ ትንቢቶች ዘመን ተሻጋሪ እውነታዎችና የሐቅ ኑረት ተጋድሎች በምናብ ተቃኝተው የቀረቡበት ቅኔ መድብል መንገደኛው ባለቅኔ ከድርሰተቴ መንገደኛው ባለቅኔ ከድርሰተቴ ምዕራፍ 1 ሰተት ብለን ገባን በውልደት በር በኩል በሞት መስኮታችን ሰተት ብለን ውልቅ ልንል በውልደት ካለም ተደመርን በሞት ልንቀነስ ተባስተን ዘካርያስ ቼ የከድርሰተቴ የልብ ወዳጅ ነው። ሰው በብራና ከጻፈው ፈጣሪ በተፈጥሮ ሸራ ላይ የሳለው ይበልጥብኛል ባይነውና መጻፍትን ገልጦ ያውቅም። በመስማት ብቻ ዕውቀት በልቦ ነው ይታተማል። ያቅ ቃሉንም ቢሆን በጽሑፍ ማስፈር ከቶ ማይቀናው ይልቅስ ሐሳቡን የሚዘራው በንፋስ ገላ ላይ ነው። ከንፋስ የተረፈውን ሰው በልቡ ይከትበዋል ይላል። በቃ እሱ የልቡን ሐቅ በቃል ማነበብ እንጂ በፊደላት ማንበብ አይወድም ነበር ሲፈጥረው። በልባችን ከሚሰማንና ከሚገባን እውነት ውጪ አንዳች አዲስ ነገር የለም። ፈጣሪ ከፈጠረልን ተአምራት የደረስንበት ዕውቀት ከአንደበት ቃል አልፎ የሚጻፍም የሚነበብም አይወጣውም። ቢወጣውም ቢነበብም አውቀን ከተፈጠርነው ሌላ ምንም አዲስ ነገር የለውም ይላል። የሰው ልጅ ራሱን በሕግ ማጠርን ልማድ ከማድረጉ የተነሳ ፈጣሪ በነጻነት እንዲኖረው የሰጠውን ማሰቡን እንኳን በሕግ አጥሮት በራሱ ትንታብ ሲሰቃይ ይኖራል። ቁልቁለት ማለት ለሱ የሰው ልጅ በየዘርፉ ራሱን ያጠረበት ሥርዓት ነው። ሕግ ይለዋል የሰው ተፈጥሮ በራሱ ፈቃድ የታሰረበት የፍርግርግ ማት። ከድርሰተቴ ሕግ አይወድም። ይህን አለ ዘካርያስ ቼ የከድርሰተቴ የልብ ወዳጅ የነበረ ሰው። አንድ ቀን ስለ ውልደትና ሞት ፍልስፍና ሲወራ በዋለበት የአንድ ወዳጃችን ጠባብ ክፍል ውስጥ ሁሉን ሲታዘብ ቆይቶ እንዲህ አለና ወጥቶ ሄደ ጥሎ። ሰተት ብለን በውልደት በር እንደገባን በሞት በር ደግሞ ሰተት ብለን ውልቅ እንላለን። ብልጭ ብላ ድርግም እንደምትል ብርሃን ነን። መነሻዋም ሆነ መድረሻዋ በግልጽ የማይታወቅ ብርሃን። ይህንን ጥያቄ መመለስ ሳይሆን ሰው የመሆን ቁም ነገሩ በተሰጠን ዕድሜ በሐቅ መንገድ መሮጥ ነው። በመጠላለፍ ብልጣብልጥነት ሳይሆን በመደጋገፍ ሰዋዊነት። ወገቡን ከፍሎ የጠራን ፍጡር ሰው እስትንፋሱን ዘርቶ ወደ ዓለም የላከን ደግሞ ፈጣሪ ነው ሲገባን። የስንፍና ወራት ክረምቱ ሳይመጣብህ የበጋውን ሰማይ መጥራት ተከትለ ሂድ። ያልተጻፈውን እውነት ይዘህ ራስን ነፃ አውጣውና ጊዜው ሲደርስ ተመለስከኔ ብሎ ፈጣሪ የላከውን ሰው ዘመን ሊያባክተው ይተጋል እንጂ እንዲህ አልነበረም እውነታው። ከተጻፈው በላይ ያልተጻፈን አንብብ። መሬቱ ሲጠብህ አንጋጠተ ጠበብ ነው ትእዛዙ የነበር ለገባው። ከነገሩ ይልቅ ላልነገሩ ቅረብ። ከተወራው በላይ ያልተወራውን አስብ ነበር ምክሩ ማለት ተረዳው። ያሻግረህ ነበር ያለው ሲህልቀው ሰውን በስጋ ሳይሆን በባህሪ አምሳሉ በቃሉ ውበቱ ልክ ሲፈጥረው። የተሰጠህን ሕይወት በመተንተን አትጨርሰው። ኑረው ከስንፍና ችግርህ በላይ ሁን አድማሱን አሻግረህ ሩቅ ተመልከትና በድፍረት የማይታየውን ሽሽግ ሐቅ አጥርተ ለማየት ትጋ። በንጋት መካከል በልብ ሐቅ ተመላለስ በዓለም። ግፈፍ የተባለውን ደመናውን አዝሎ ዋታች ሆነና ክላው ተብሎ የታዘዘውን ክቡድ ጭጋግ እንዳዘለ ባክኖ ቀረ እንጂ ሰው የፈጣሪ ሰላማ ያልነበረም በሰው ላይ ለሰው ያሰበው። የድንቁርና ግርዶሽን ግፈፍና ከንቅልፍ ተጣልተ በንቃት ጎዳና ላይ ተመላለስ የተባለውን ዘንግቶ በከንቱ እንደዋተተ ሰተት ብሎ ከመቃብር ሊከተት ከፈንሸመታ ይሯሯጣል። የማንነቱ ውዳዱን የነፍስ መሬቱን ለምርሻ ሸንሽነው በስልጣኔ ፊደላት ቁሳቁስ ለጻፉበት ክፉ ጠቢባን ራሱን አሳልፎ ሰጠና ውርደቱን በራሱ ፈጠራት እንጂ ማን አስገድዶ ገብር አለው ቀድሞ ነገርስ ነፍሱን ለሰው። ያረሱት መሬቱን በስንዴ አባብለው እንክርዳስ ሲዘሩባት ቆሞ ያየ ዝም ያለ ሁሉ የመገፋፋት ፍሬን አፍርታ በታየች ጊዜ ለምን እንጫጫል? በእጁ የተዘራች ተንኮል በቀለም ባበቀለች ጊዜ ስለምን ሌላውን ለመኮንን ምላሱን ይስላል? የኩሽ የካም
የሴም ልጅ የብርሃን ልቡን በስልጣኔ ያጓጉተው የሰቀቀን ጽልመት ሲሞሉበት የፈቀደላቸው ዘመን አይደለም። ራሳቸው ናቸው ወደው ቀድሞ ይወደቁለት። በራሱ የሞኝነት ባርነት ለተተበተበ አፍሪካዊ ሁሉ በየጉድባው እንዲጋደል መሳሪያ ያደሉት እንጂ መችበጃቸው ገደሉት። ሞሸጡለት እንጂ በእጃ ዙር በብልጠት ንግዳቸው ደልለው እንጂ መች አስገደዱት እንዲሰግድላቸው። የንጋት ኪነቱን መቅደስ የንቃተ ህሊና መድረኩ ቅኔ አጣኙን ስም አጠልሽተው ገፍተው ጥጋሲ ሰው ሲያበቁ ድኛ ጫሽ ሾሙበት። ለዚህ ቀላልነታቸው ድጎማ እንዲሆናቸው ነውና ማን ሊነቃባቸው ወደደ ችሎ። የህዝብ ባሉት ስልጣን የህዝብ ባሉት ያደራ ወንበር ወሳቁስ ይነግዱበታል። ገና ዘይት ይሰፍሩበታል የስልጣን ሰባራ ጣሳቸው። ለምን ባዩን ገፍተው አዋርደው ተፍተው ያስተፉበታል። ሰባራ ስም እየለጠፉ ባዶ ቤት ይዘጉበትና በሰቀቀን ቅጣት እንዲሞት ይተውታል። ይህም ባይበቃቸው ቃላታሽ ሞንም ነው በወቀሳ ክስ በአደባባይ ወነጅሉታል። ባይገባው ነው እንጂ የነጻነት ጣሙ የፍትህ ትርጉሙ ቢምታታበት ወይንም ስላልወጣለት የመቆም ሱስ ይሆናል እንጂ የመታሰር ጣሙ አመል ስለሆነበት ምናልባት ከዚህ ወዲያ ለውጥ ከዚህ ወዲያ ልማት ከወዲያ ሊመጣለት ኖሯል። ከሄድስ ሊወለድለት ከጅዶ ነው ለማበሻቀጥ መንጠራራት እግር ሊይዝ መሮጡ። እያሉ ይፎክራሉ ገና እያሉ ይሸልላሉ ቃርስ ኪሆንበት አዳም ያጨብጫቢ ሁላ። ከኋላ ገፍትረው እንቅፋታቸውን እያየተራመድ ይሉታል። ለሁሉም በቂ ነውና የሰራነው መንገድ እግራችን ስር ስትር መጠመጥ አታደናቅፈን ብለው ያዳፉታል። እንቅፋት ያሉትን ሁሉ ተክተው ይነቃቁሉታል ከመንገዳቸው። አደግን ለማለት ያወቀ ራስ ሳይሆን የድንጋይ ክምሩን የቆመ ፎቅ ቆጥረው አወቅን ለማለት የቀና ሰው ሳይሆን ባለ ደጋል ልቡን የመንጋ ስብስብ ከየጎሬው ጠቅሰው ብልጽግናችንን ባይኖች ገምግመው ልዕልናችንን በብሌን ህየው ለየው ቅረብ ተመልከተው ይሉሃል። ገና እስክትደነቁር ያደናቁሩሃል። የቃላት ጫወታ ዲስኩር ብቻ አይደለም ተመልከት መርምረው። በልቦናህም አድምቀህ ጻፈው በውሎ ዜናህም አውጀው በኑሮ ታሪክህም ለትውልድ ዘግበው ብለው ይጮሃሉ። ድብ እየደለቁ አዋጅ ይነግራሉ። ገና እስኪወርዱ ያዋርዱናል እስኪበቃቸው። ዛሬን አየህ እንዴ? ነገም ቢሆን ከዚያ አልፍም የሰው ልጅ ቁልቁለቱ ውልደቱም ሆነ ሞቱ በእጁ መሆኑን ያላወቀ አለቀ። ራሱን ቀናንሶ በዜሮ ስጋ ወደ መቃብር እንዳይወርድ ሰው መኖር ያለበት ሐቁን ነው፣ ሐቁን ብቻ። ይህንን ብሎ ማንንም ሳይሰናበት እንደ ልማዱ ሰተት ብሎ ወጥቶ ሄደ። ሁሌም ሽክ ብሎ ሙሉ ሱፍ ለብሶ ግን ባዶ እግሩን ነው የሚሄደው። ሚስጥር ነው ይላል። ለተከታታይ 3 ወራት ከሰው ተነጥሎ እሱ ብቻ የትነቱን በሚያውቀው ስፍራ መሽጎ ቆየና ማጂ ለንግድ መሄዱን ለወዳጆቹ መልእክት እንደላከ ሰማን። እሱ አንዴ ተናግሮ ይሄዳል። እኛ ተመልሶ ሌላ ሐሳብ እስኪሰነዝር ድረስ ቀድሞ ባነሳው ሐሳብ ላይ ስንሞግት እንከርማለን። እስክንደርስበት ብቻውን ይጓዛል። ውድ የዩቲዩብ ቻናላችን ተከታታዮች የተለያዩ መጽሐፎችን ወደናንተ በትረካ መልክ ያቀርባል። እንዲሁም ደግሞ የመጽሐፍ ዳሰሳዎችን ይሰራል። ከሀገር ውስጥና ከባህር ማዶ የተገኙ የተለያዩ መጽሐፎችን በትረካ ወደናንተ ያቀርባል። እነዚህን መጽሐፎች በእናንተ ምርጫ በዚህ ቻናላችን ላይ ይተረካሉ። ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ ለወዳጅ ዘመዶ ማጋራቱን አይርሱ።